ያድርገን። በሰላም ደርሰው በአግባቡ ከሚጠቀሙት አላህ ያድርገን። ሐቂቃ ረመዳንን ማግኘት ኒዕማ ነው፣ ጸጋ ነው። ምናልባት ብዙ አባቶች አሉ ስንት ረመዳን አሳለፋችሁ ብላችሁ ብትጠይቋቸው ያሳለፉት ረመዳን ያገኙት እርካታን በደንብ ይነግሯቸዋል። ከትላልቅ ሰዎች ብትጠይቁ በእኛ ላይ ስንት ረመዳን አለፈ? የትኛው ረመዳን እኔ ጋር ለውጥ አምጥቷል? የትኛው ረመዳን ተቀይሬበታለሁ? የትኛው ረመዳንን ተለውጬበታለሁ? ረመዳን ከረገማቸው ከተረገሙት ውስጥ ነኝ ወይስ በረካውን አግኝተው ተሳክቶላቸው ከጀሃነም እሳት ሁር ተብላቸዋል ከተባሉት ውስጥ ነኝ? የትኛው ነኝ? ምክንያቱም እርግማን አለ አይደል? ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደመጣው ሚንበሩን እየወረዱ አሚን አሚን አሉ። አሚን አሚን የሚለውን ድምፅ ሰሃቦቹ ሰሙ። ምንድነው ብሎ ጠየቋቸው።